ሻዕቢያ ያቅዱ ኢትዮጵያ እድሜ ልኳን ባህር አልባ እንድትሆን ነው አይደለ ሲሰራ የከረመው። ከአሁን በኋላ እንደዛ አይነት ድራማና ቅራቅንቦ ነገር አይኖርም። ሀገር ሲበጠበጥ ለሀገር ለሚበጠብጡ ሰዎች እውቅና ሲሰጡ ለኛ እናት ሀገራችን ኢትዮጵያ እውቅና ሲሰጠን እየየት ላላችሁ 100% እርግጠኛ ሆኜ ልነግራችሁ የምችለው የፊልድ ማርሻል ብርሃኑ ጁላ ንግግር ዝም ተብሎ ለማስፈራራት ወይም ለማስደንገጥ ወይንም ለጉራ የተነገረ ንግግር አይደለም። በጣም እርግጠኛ ሆኜ መናገር ይችላል። ኢትዮጵያውያን በቦሌም በባሌም ኢትዮጵያ የባህር በር ይኖራታል። ደግሞዋለሁ፣ በቦሌም በባሌም ኢትዮጵያ የባህር በር ይኖራታል ብለዋል ፊልድ ማርሻል ብርሃኑ ጁላ። ወደብ አይደለም ያሉት፣ ስለ ወደብ አይደለም ያወሩላችሁ፣ ስለ ባህር በር ነው። ኢትዮጵያ የምትባል ገናና ሀገር የባህር በር ያስፈልጋታል። በቦሌም በባሌም ይሄን እናሳካለን። ይሄን የተረዱ በሚሊዮን የሚቆጠሩ ኢትዮጵያውያን ከኢትዮጵያ ሀገር መከላከያ ጎን መሆናቸውን አረጋግጠዋል። ለሀገር አይደለም የሚያወሩት። 2 ሚሊዮን ማህበረሰብ ነው ያሉት። 2 ሚሊዮን ማህበረሰብ እንዴት ኢትዮጵያን ቆልፎ ይቆያል? ካሁን በኋላ አይሆንም ካሁን በኋላ ብለዋል። ደግሞዋል። 2 ሚሊዮን ማህበረሰብ ነው ያሉት። ሀገር አልጠሩም። የትኛውንም ጎረቤት ሀገር አልጠሩም። የሀገር ስም አልጠሩም። ማህበረሰብ ነው ያሉት። አያችሁ ኢትዮጵያውያን፣ እኛ ከተባበርን ምንም ማናሳካው ነገር እንደሌለ ልትረዱ ይገባቸዋል። አጠቃላይ ኢንጂነር አይሻ የተናገሯቸው ንግግሮች ኢትዮጵያ አሁን ያለችበት የጠንካራ የሆነ የመከላከያ ሰራዊት ተቋም ግንባታ፣ አጠቃላይ የኢንጂነሯ ንግግር በተለይ ለሻዕቢያዎች አስደንጋጭ ነው። አስደንጋጭ የሆነ ንግግር ነው የተናገሩት። አያችሁ እንዲህ አይነት ጀግና እህቶቻችን እንኳን ተናግረው አይደለም ቆመው ፊታቸው፣ ገጽታቸው፣ አለባበሳቸው ለኢትዮጵያ ታሪካዊ ጠላቶች ያስደነግጣል። አያችሁ ኢንጂነር አይሻ። ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን፣ በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። ኢቲ ቮይስ 4 ነጥብ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ ሰሞኑን እንደሚታወቀው ቅዳሜ ዕለት የኢትዮጵያ መከላከያ ሰራዊት 118ኛ ዓመት ክብረ በዓል ተካሂዷል። ቢሾፍቱ በሚገኘው የኢትዮጵያ አየር ኃይል አካዳሚ እንግዲህ በስነ ስርዓቱ ላይ ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትሯ ኢንጂነር አይሻ አህመድ፣ የባህር ኃይል አዛዥ፣ ሌሎች ከፍተኛ የመንግስት ባለስልጣናት፣ ከፍተኛ የጦር መኮንኖች በተገኙበት እጅግ ደማቅ በሆነ ሁኔታ ተካሂዷል። በበዓሉ ላይ እኔም ተገኝቻለሁ። እኔ ብቻ ሳልሆን የአጠቃላይ የኢትዮጵያ መከላከያ ሰራዊት የክብር አባላት ተገኝተናል። እንግዲህ ፊልድ ማርሻል ብርሃኑ የዚያን ዕለት እጅግ ግልጽ የሆነ መልእክት አስተላልፈዋል። በቦሌም በባሌም ብለዋል። በቦሌም በባሌም ኢትዮጵያ የባህር በር ይኖራታል። ደግሞዋለሁ፣ በቦሌም በባሌም ኢትዮጵያ የባህር በር ይኖራታል ብለዋል ፊልድ ማርሻል ብርሃኑ ጁላ። ወደብ አይደለም ያሉት፣ ስለ ወደብ አይደለም ያወሩላችሁ፣ ስለ ባህር በር ነው። ኢትዮጵያ የምትባል ገናና ሀገር የባህር በር ያስፈልጋታል። በቦሌም በባሌም ይሄን እናሳካለን ብለዋል። 100% እርግጠኛ ሆኜ ልነግራችሁ የምችለው የፊልድ ማርሻል ብርሃኑ ጁላ ንግግር ዝም ተብሎ ለማስፈራራት ወይም ለማስደንገጥ ወይንም ለጉራ የተነገረ ንግግር አይደለም። በጣም እርግጠኛ ሆኜ መናገር ይችላል። ኢትዮጵያውያን በቦሌም በባሌም ኢትዮጵያ የባህር በር ይኖራታል። 4 ነጥብ። ክቡራትና ክቡራን፣ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ የዛን ዕለት በጣም በአንክሮ ሲከታተለው የነበረው ጉዳይ የመከላከያ ሚኒስትሯን ጉዳይ ነው። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ አህመድ የዛን ዕለት ባይገርማችሁ፣ ኢንጂነር አይሻ እኔ ወታደራዊ ዩኒፎርም ለብሰው አይቻቸው አላውቅም ከዚህ በፊት። የዛን ዕለት ግን የኢትዮጵያ መከላከያ ሰራዊት ፊልድ ጃኬት፣ እዚህ ላይ የኢትዮጵያ ባንዲራ ያለበት፣ በዚህ በኩል ደግሞ የሀገር መከላከያ ሚኒስቴር አርማ ያለበት ፊልድ ጃኬት ለብሰዋል። ከላይ ሙስሊም ናቸው ኢንጂነር አይሻ፣ ሂጃባቸውን አድርገው ጥቁር መነጽር አድርገው ብቅ ሲሉ በቃ ግርማ ሞገሳቸው። በአጠቃላይ ኢንጂነር አይሻ የተናገሯቸው ንግግሮች ኢትዮጵያ አሁን ያለችበት የጠንካራ የሆነ የመከላከያ ሰራዊት
ተቋም ግንባታ አጠቃላይ የኢንጂነሯ ንግግር በተለይ ለሻዕቢያዎች አስደንጋጭ ነው። አስደንጋጭ የሆነ ንግግር ነው የተናገሩት። ከንግግራቸው ባሻገር ማለት ነው የለበሱት ሚሊቴሪ ጃኬት በቂ ነው። ኢትዮጵያ ምን ማድረግ እንደምችል ኢትዮጵያ ከባህር በር ጋር በተያያዘ ምን አይነት እርምጃዎች መውሰድ እንደምትችል የሚያሳይ ነው። የኢንጂነር አይሻ የኢትዮጵያ መከላከያ ሰራዊትን ፊልድ ጃኬትስ መልበሳቸው ራሱ አንድ ትርጉም አለው። ይህን የተረዱ በሚሊዮን የሚቆጠሩ ኢትዮጵያውያን ከኢትዮጵያ ሀገር መከላከያ ጎን መሆናቸውን አረጋግጠዋል። አያችሁ፣ እንዲህ አይነት ጀግና እህቶቻችን እንኳን ተናግረው አይደለም ቆመው ፊታቸው፣ ገጽታቸው፣ አለባበሳቸው ለኢትዮጵያ ታሪካዊ ጠላቶች ያስደነግጣል። አያችሁ ኢንጂነር አይሻ አለባበሳቸው ይሄ ፎቶግራፍ ነው አይደለ? እኔ ደግሞ በአይኔ ፊት ለፊታቸው ቆሜ ነው ያየኋቸው፣ ፊት ለፊቴ። አያችሁ ኢትዮጵያ ሰው አላት። ሻዕቢያ እቅዱ ኢትዮጵያ የምትባል ሀገር እንድትበተን 120 ቦታ እንድትበተን ነው አይደለ? ሻዕቢያ እቅዱ ኢትዮጵያ እድሜ ልኳን ባህር አልባ እንድትሆን ነው አይደለ ሲሰራ የከረመው። ከአሁን በኋላ እንደዚህ አይነት ድራማና ቅራቅንቦ ነገር አይኖርም። ፊልድ ማርሻል ምንድን ነው ያሉት? 200 ሚሊዮን ይሞላል ብለዋል የኢትዮጵያ ሕዝብ ከጥቂት ዓመታት በኋላ። 200 ሚሊዮን ሕዝብን እንዴት 2 ሚሊዮን ገደማ ማህበረሰብ እንዴት ኢትዮጵያ ላይ ዘግቶ ይኖራል ብለዋል። ስለ ሀገር አይደለም፣ 2 ሚሊዮን ማህበረሰብ ነው ያሉት። 2 ሚሊዮን ማህበረሰብ እንዴት ኢትዮጵያን ቆልፎ ይቆያል ካሁን በኋላ? አይሆንም ካሁን በኋላ ብለዋል። ደግመዋል። 2 ሚሊዮን ማህበረሰብ ነው ያሉት። ሀገር አልጠሩም። የትኛውንም ጎረቤት ሀገር አልጠሩም። የሀገር ስም አልጠሩም። ማህበረሰብ ነው ያሉት። አያችሁ ኢትዮጵያውያን፣ እኛ ከተባበርን ምንም ማናሳካው ነገር እንደሌለ ልትረዱ ይገባቸዋል። በዚህ አጋጣሚ ለሻዕቢያ የምትሰሩ ሰዎች፣ ለሻዕቢያ ቅራቅንቦ ሆናችሁ የምትቀጥሉ ሰዎች ታሳዝኑኛላችሁ። እውነቴን ነው የምነግራችሁ። እኛ ኢትዮጵያውያን እያንዳንዷን ነገር እናሳካለን። የጀመርናቸውን እያንዳንዳቸውን ነገሮች አሳክተናል። ስለዚህ ይቀጥላል። 4 ነጥብ። ከዚህ ጋር በተያያዘ 6 ተጨማሪ አዳዲስ የሀገር መከላከያ ሰራዊት የክብር አባላትም ተመርጠው ከፊልድ ማርሻል ብርሃኑ ጁላ ሰርተፍኬት እና ሜዳሊያ ተበርክቶላቸዋል። ከዛ ባለፈ ደግሞ እኔን ጨምሮ የአምና የተሸለምን ኢትዮጵያውያን እንደገና ካቻምናም የተሸለሙት በአጠቃላይ የካቻምናዎቹ ወደ 24 የአምና ወደ 4 በአጠቃላይ የክብር አባላት ለሁላችንም ፊልድ ማርሻል ብርሃኑ ጁላ ሰርተፍኬት ሰጥተውናል። ሰርተፍኬቱን ደግሞ እጅግ ደስ እያለን ተቀብለናል። ይህ ሰርተፍኬት ለእኛ ለኢትዮጵያውያን ለሁላችንም ኢትዮጵያን ከልባችን እንድናገለግል ተጨማሪ ስራዎች እንድንሰራ የሚያበረታታ ሆኖ አግኝተነዋል። በዚህ አጋጣሚ አንዳንድ አውሮፓና አሜሪካ ያሉ የማይንቀሳቀሱ ህይወታቸው ላይ እግራቸው ላይ ችካል የተቸከለባቸው ኢትዮጵያ እያሉ በመለፍለፍ ላይ የሚገኙ ወሮበሎች ለኛ የተሰጠንን እውቅና ሲያጣጥሉት እያየን ነው። እኛ በሀገራችን ነው። ለኛ እውቅና የሰጠን የኢትዮጵያ መከላከያ ሰራዊት ተቋም ነው። እናንተ እንደምታወሩት አይደለም። እኛ በክፍያ አይደለም እንሰራው። እኛ ስንት ሰው አየን፣ ስንት ሰው አላየን፣ ስንት ቪው አለን፣ ስንት ዶላር ሰራን ብለን ካልኩሌት እያደረግን አይደለም የምንኖረው። ስለ እናት ሀገራችን ስለ ኢትዮጵያ እየሰራን ያለ ነው። በነገራችን ላይ እንደዚህ አይነት ሽልማቶች በእጅግ በሰለጠኑ ሀገራት በአሜሪካ፣ በፈረንሳይ፣ በብሪታንያ በተለያዩ ሀገራት ይሰጣል። ሀገራቸውን ለሚወዱ የሀገራቸውን መከላከያ ሰራዊት ለሚደግፉ ግለሰቦች እንደዚህ አይነት ሽልማቶች ይሰጣሉ። ሁልጊዜም ይሄ ኢትዮጵያ የሚለው ተቃዋሚ አውሮፓና አሜሪካ ያለው ስራው እዚህ ሀገር የሚሰሩ ስራዎችን ሁሉ ማጣጣል ነው። ለምሳሌ ሰሞኑን ለሻለቃ ዳዊት የእውቅና ፕሮግራም የምናምን ቅብርጥሶ የተባለ ማዕት ኮተት ሲወራ ነበር። አያችሁ እናንተ ሀገር ሲበጠበጥ ለሀገር ለሚበጠብጡ ሰዎች እውቅና ስትሰጡ
ለኛ እናት ሀገራችን ኢትዮጵያ እውቅና ስትሰጠን እየየት ላላችሁ እርግጠኛውን የልንገርህ እኛ ለኮንዶሚኒየም አይደለም የምንሰራው፣ ለፍርፋሪ አይደለም የምንሰራው። እኛ የምንሰራው ለኢትዮጵያ ሀገራችን ነው። እኛ የሰራነው ስራ ደግሞ አንድ የኢትዮጵያ ወታደር አንድ የመጀመሪያ ቀን ከአካዳሚ ተመርቆ የመጀመሪያ ቀን ሀ ብሎ ስራ የጀመረ ወታደር የሰራውን ያህል ስራ እንኳን አልሰራንም እኛ። እኔ እንደዛ ነው ማምነው። ስለዚህ አውሮፓና አሜሪካ ያላችሁ እውነተኛ የኢትዮጵያ ልጆች እየመጡ ነው። ታውቃላችሁ፣ ደጋግመን እነግራችኋለን። በሚዲያው ላይ ያሉ በተለያዩ በኢኮኖሚው በተለያዩ ሁኔታ ላይ ያሉ የኢትዮጵያ ልጆች ይመጣሉ ወደዚህ ተቋም፣ አትጠራጠሩ። ይህ ተቋም የኢትዮጵያ የመጨረሻው ቀይ መስመር ነው። ይህንን ተቋም ሁሉም ኢትዮጵያዊ የሚደግፈውና የሚያግዘው ተቋም ነው። ስለዚህ ይሄ ተጠናክሮ ይቀጥላል። ገና መሻያችሁ አሁን ዘንድሮ 6 መጥተዋል። እነ አንተና አብርሃም መጥተዋል ከአሜሪካ፣ ሌሎች ወንድሞቻችን መጥተዋል። ከአፋር መጥተዋል አንድ ወንድማችን፣ ቴዲ ደግሞ መጥተዋል ከወልዲያ፣ እነ ሙክታር ኦስማን መጥተዋል። ሌሎችም እየመጡ ነው። ሙስሊም ክርስቲያን ይባል ነገር የለም። ሁሉም ኢትዮጵያዊ እየመጣ ተቋሙን እያገዘ ይገኛል። ተቋሙ የኔ ነው እያለ ይገኛል። ስለዚህ ዘንድሮ ከተመረጡት በተጨማሪ ለሚቀጥለው ዓመት ደግሞ ሌሎች ይታጩዋሉ። እንደገና ለሚቀጥለው ደግሞ ይታጩ። ይሄ ሁሉ ከዛ አብዛኛው እውነተኛ ኢትዮጵያዊ የመከላከያ ሰራዊት ደጋፊ ይሆናል። ስለዚህ ብታምኑም ባታምኑም እንደናንተኛ በክፍያ የምንሰራ ኢትዮጵያውያን አይደለንም። ካልከፈላችሁን አንሰራም፣ ካልከፈላችሁን እናኮርፋለን፣ ካልከፈላችሁን ሀገር ጥለን እንሄዳለን ምንል ኢትዮጵያውያን አይደለንም። በተለይ አንዱ እኔ ነኝ። እኔ ስለራሴ በደንብ አድርጌ መናገር እችላለሁ። ካልተከፈለኝ አልሰራም የምል ኢትዮጵያዊ አይደለሁም። የምሰራው ለሀገሬ ብዬ ነው፣ ማንንም ለማስደሰት ብዬ አይደለም። ስለዚህ እኛና እናንተ የሰማይና የምድር ጋፕ አለን። ስለዚህ መጮህ መብታችሁ ነው፣ መንከባለል መብታችሁ ነው። ምንም የምትቀይሩት ነገር የለም። 4 ነጥብ። ክብራትና ክብራን ሊሰናበታችሁ ነው። ሁሉም ነገር በመልካም ሁኔታ ላይ ይገኛል። በባሌም በቦሌም ኢትዮጵያ የባህር በር ይኖራታል። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።